መልከጼዴቅ የሚለው ስም ብዙዎቻችን አእምሮ ውስጥ መጀመሪያ የሚፈጥረው ስዕል አብርሃም መባ ያቀረበለት ለጌታችን ሊቀ ካህናትነት ምሳሌ ተደርጎ የቀረበ በብሉይ ኪዳን የነበረ አንድ ግሩም ቅዱስ። በአዲስ ኪዳን ግን ብዙ ሰዎችን ማናቃቸው አቡነ መልከጼዴቅ የሚባሉ ኢትዮጵያዊ ጻድቅ አሉ። እኚህ ጻድቅ በጣም የሚገርም ቃል ኪዳን የተሰጣቸው በኢትዮጵያ ውስጥ ሁለት ቦታ በስማቸው የተሰየመ ቤተክርስቲያን ያላቸው ናቸው። አንደኛው ብዙዎቻችን የምናውቀው በሰሜን ሸዋ የሚገኘው በጣም ብዙ ቃል ኪዳን ያለበት በጣም ብዙ ተአምር የሚያሳይ ታሪካዊ ገዳም ነው። ይህንም ብዙዎቻችን በሚዲያም በአካልም አይተናል። ሁለተኛው ደግሞ ወላይታ ሶዶ ኦቶና ላይ የሚገኝ ቤተክርስቲያን ነው። ይህ ከጀርባ የምትመለከቱት የቆርቆሮ ቤተክርስቲያን ማለት ነው። እኚህ አባት ከተገባላቸው ቃል ኪዳንና ካላቸው በረከት አንጻር በሚገባቸው ልክ የተዘከሩ የታሰቡ አባት አይደሉምና አሁን ይሄ ቤተክርስቲያን በወላይታ ሶዶ ጤና ሳይንስ ኮሌጅ ውስጥ የሚማሩ ኦርቶዶክሳውያን ተማሪዎች በአካባቢው ከሚኖሩ ከ10 ከ11 ከማይበልጡ አባወራዎች ጋር በመተባበር ለማሰራት የሚታገሉት ቤተክርስቲያን ብዙ ቦታዎች ብዙ የኢትዮጵያ ክፍሎች ላይ እንደተለመደው በተማሪዎች ጥረት ዳቦ ተሽጦ ልብስ ተሽጦ ጫማ ለቆራቢ ተሽጦ የሚሰሩ ቤተክርስቲያኖች በጣም ብዙዎች ናቸውና ይህም ቤተክርስቲያን ተማሪዎች በጣም ብዙ ዋጋ እየከፈሉባቸው ካሉና አንድ ቀን ትልቅ ቤተክርስቲያን ሆነው ለትውልድ ከሚተላለፉ አብያተ ክርስቲያናት መካከል እንደሆነ ይሰማኛል። ስለዚህ ይህንን ቤተክርስቲያን መደገፍ የምትችሉ ሰዎች ሁሉ በተሻላችሁ አቅም ሁሉ በገንዘባችሁም በጉልበታችሁም በሀሳባችሁም እንድትደግፉና የእኚህን ቅዱስ አባት በረከት ከያላችሁበት ሆናችሁ እንድትካፈሉ የወንድምነት ጥሪ ለማስተላለፍ ወዳለሁ። እግዚአብሔር አምላክ ከእኚህ ጻድቅ በረከት ይክፈለን። ወስብሐት ለእግዚአብሔር።